አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ የቻናል ቤተሰብ ሰላም ናችሁ? እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ክፍል 2 የልብስ አተኳኳስ ይዘን መተናል። እስከ መጨረሻ ተከታተሉን። የዚህ የዩኒፎርም ቱክስ እንዴት እንደሚተኮስ ቁልፉ እንዴት እንደሚቀየር አሳያችኋለሁ። ከጅምር እስከ መጨረሻ ተከታተሉት። ዋናው መጨረሻ ላይ ነው እና ለቤቱ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ላይክ በማድረግ ጀምሩት። እሺ። እና ስትተኩሱ ቅድሚያ መጀመሪያ ይሄ በጣም አብዝቶ ሞቆ ከሆነ እንዴት እንደሆነ በሌላ ነገር ነው፣ በጣውላው ነው፣ በጠረጴዛው ቼክ ታደርጋላችሁ፣ በተነጠፈው ማለት ነው። ቀጥታ ልብሱ ጋር ከወሰዳችሁ የተቃጠለ ከሆነ ሊያቃጥል ይችላል። መጀመሪያ በሌላ በጨርቁ ቼክ አድርጋችሁ ከዛ ወደ ተኩስ መደበኛው መግባት ነው ይላችኋለሁ። እና እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሰላም አልሐምዱሊላህ። እዚህ የዩቲዩብ ቻናል እስቲ በእናታችሁ ሳብስክራይብ አድርጉኝ የኔ ውዶቼ ማሮቼ፣ ሳብስክራይብ አድርጉኝ በእናታችሁ። እንዴ አየር ላይ መልሳለሁ እኔ። እርስ በራሳችን ተያይዘን እንደግ እና የልብስ አተኳኳስ በተለይም ከሀገር ቤት አዲስ የሚመጡ ልጆች የዩኒፎርም አተኳኳስ በጣም ያስቸግራል። መጀመሪያ ሲኖር በጣም ያስቸግራል አዲስ ሲኖር እና ይሄንን ቀጥታ ሁሉም እስከ መጨረሻ ከተከታተላችሁ እያንዳንዱን የልብስ ትኩስ አስተምራችኋለሁ ኢንሻአላህ። በሚያውቀው ልክ ሁሉ አስረዳችኋለሁ። ዩኒፎርም የቤት ውስጥ የሚለብሱት እና ኢባያ እንዴት እንደሚተኩሱላ እና ይሄ ክፍል 2 ነው። መጀመሪያውን ቪዲዮ ያላያችሁ ገብታችሁ ማየት ትችላላችሁ። ከዩቲዩብ ላይ ስትገቡ ሰፊያ ብላችሁ ስትገቡ ሰፊያ አልየ ብላችሁ ስትገቡ በመጀመሪያ ያለው ቪዲዮ አለ እላችኋለሁ። የኢባያ እና አንድ ደግሞ እቺ ነገር ማለት ነው ታውቋታላችሁ። ድመት አለ እኛ ቤት። የድመቱ ፀጉር ነው የሚነሳው። በልብሱ ላይ ያለው እንዲህ ሲያደርግ ያነሳል የድመቱን ፀጉር እንቆሽሽች። ይሄን ተወክሼዋለሁ። ይሄን ይመስላል። አሁን እንዴት እንደሚቀይር ታያላችሁ። አለ የሚደረግ ነገር አለ። እሺ ከመጨረሻ በስነ ስርዓቱ ተከታተሉት። በጣም ይጠቅማቸዋል ብዬ ገምታለሁ። እናንተ እንደሚጠቅማቸው አስቤ ነው ለእናንተ ላሰማችሁ ብዬ ነው። ይሄው ይሄንን ስታዩት ማለት ነው ምንም ነገር የለበትም፣ ባዶ ነው አይደል? አጥቤ ነው የተወከስኩት። ያው አለ አንዱን ታያላችሁ። ይሄውና ይሄንን ይሄው ታያላችሁ አይደል? ይሄ ስንት ነገር ነው ያለበት ሰውነቱ ሁሉ። ይሄንን ሁሉንም አውጥቼ ሊያጥብ ማለት ነው። ይሄን ሁሉ አውጥቼ ይኸው አሁን በዚህኛው ቀይራለሁ። ይሄ ባዶ ነው። ለዚህ ያለብሳለሁ። ሁሉንም አውልቄ ውልቅልቅ አድርጌ ወደዚህ ያዞራለሁ። ያኛውን አጥባለሁ። ሰውየው ያው ይሄንን ሁሉን እያለበስኩትን ለብሶ ነው የሚሄደው። አሁን ይሄ የታጠበች ናት። እቺ ተወክሼ ጨርሼ ነው አሁን ቁልፎቹን ወደዚህ የሚያዞረው ማለት ነው። ወደ ቀጥታ ሁሉንም እዩ።
ይሄን ሁሉ አውጥቼ ወደዛ አዞራለሁ እና በቀጥታ ሁላችሁም እያያችሁ እያዞራለሁ ማለት ነው። እሺ ውዶቼ በጣም ጠቃሚ ነው ብዬ ገምታለሁ። ቪዲዮ እስከ መጨረሻው ተከታተሉ እዩ። ከዚህ እንጀምራለን። ይሄው እቺ እንዲህ አወጣኋት አምጥቼ ያው በዚች አስገባሁ ቀጥታ። ያው እቺን ቁልፍ እንዴት አድርጌ እንደሚያወጣት እቺ ከዚህ መክፈቻ አላት። እዚህም ደግሞ ቦታ አላት። እቺ ባዶ ነች። ያው እቺን ቀየርን ማለት ነው። አንድ እርምጃ ሄደናል። ኦኬ ያው እቺን ወጣ። ይሄ ማግኔት ነው፣ ከውስጥ ነው ያለው። እነዚህ ከላይ ነው። እቺና እቺ ከሁለቱም እንዲህ ይቀመጣሉ። ማግኔቱን ከስር ነው የሚያስገባው። ውዶቼ እላችኋለሁ፣ እዩልኝ፣ ቪዲዮዬን እዩልኝ። ይሄው እቺን ቀየር ነው ማለት ነው። አንድ መጣ። እሺ ጥሎ ይኸው ለምንድን ነው አንዳንድ የምናወጣው? ሁሉን አንድ ጊዜ ካወጣ ነው ቦታውን አናውቀውም። ስለዚህ አንዷን ካነሳናት ቦታ ቀጥታ ወስተን በቦታዋ ወደዚህ፣ አንዱን ባነሳናበት ቦታ ቀጥታ ወስተን በቦታዋ፣ እንደዚህ ካልሆነ አይቻልም። በቃ እንረሳዋለን እና ብዙ ሲስተም ነው ያለው። አንዳንድ ፍሬ ነው የምናዞረው። አንዳንድ ፍሬ የቀኝ በኩሉን ወደ ቀኝ፣ የግራ በኩሉን ወደ ግራ፣ እንዲህ እያደረገን ነው የምንሄደው።
ኦልሬዲ አንድ ውልቅ አድርጋችሁ አንዷን ወደዚህ እንዲህ አውጥታችሁ ስታስቀምጡ ሊቀያየር ይችላል፣ አይታወቅም እና ቪዲዮን ላይክ ሼር ኮፕሊንግ አድርጉ በእናታችሁ። ቪዲዮ አይታይም ለምንድን ነው? ወይኔ እኔ ምን አጠፋው? አይታይም። ይሄው ቀዳዳዋ እንዲህ ትላለች። ከዛ ይሄው ከውስጥ ይሄው ጫፏ ወጣለች። ይሄው በዚች በቀለበቷ ትያዛለች። በዚህ በኩል እንዳትወጣ። የአንድ በኩሉን ጨርሰናል። አያችሁ? ይሄው አንድ በኩል ጨርሰናል። ይሄው አንድ በኩል ጨርሰን ቀይረን አንድ በኩል ሁሉንም ጨርሰናል ማለት ነው። ቀጥል ቀለበት አለው፣ እንደ ቀለበት እንደ ጆሮ ቀለበት። ወይ ጉዴ! እንዴት እንደሚያደክ ታዩ። ወይኔ ይሄ አንድ ጊዜ ለመቀየር ራሱ 1 ሰዓት ይጨርሳል። አሁን ቪዲዮን እያቆምኩ እኮ ነው እየሰራሁላችሁ ያለሁት እንጂ በጣም ነው ጊዜ የሚጨርሰው። በጣም ይሄው ማለት ነው። ቀኝ በኩሉ ቅድም ጨርሰናል አይደል? ማይገባ ነገር የለም አልኳችሁ። መርፌ አለ። ዝም ብሎ ማንኛውም ልብስ ለብሶ ቢሄዱ ይሄን ወቀሳ ምን አመጣው? ሰራተኛ ለማትከም ይሄ ደግሞ በሩ የጠፋ ነው። ትንሽ ነቀራን ብሏቸዋለሁ። ውዶቼ ማሮቼ ላይክ አርጉ። ቪዲዮውን እስከ መጨረሻው ተከታተሉ፣ ይጠቅማቸዋል። አያችሁ እቺን ራሱ እንዴት እንደምናስቀምጣት አያችሁ። የወፍ ቅርጽ ነው ያላት። በክሻለ ያዝም ብላለች። የወፍ ቅርጽ ነው። የወፍ ቅርጿን ይኸው አንገቷን ወደ ላይ አድርገን ነው የምናስገባው። ዘቅዝቀን ብናስገባ ሰውየው ስራ ቦታ ሊገባ አይሰጡትም፣ ይመልሱታል።
ይሄ ሰውዬው ፈሆነ ይሄው አለቀ። አያችሁ? አሁን እዚህ የነበረው ሁሉ ወደዚህ ተቀየረ። ይኸው ሁሉ ነገር ሁሉ ነገሩ ቼንጅ ሆነ እና ሱሪውንም ሰርቻለሁ። ይኸው ሱሪውን ታውቃላችሁ፣ ማንኛውም ጨርቅ ሱሪ እንደሚሰራ ነው የሚሰራው። ይኸው ሰርቻለሁ የሱፍ ሱሪ እንደሚሰራ። ይኸው እና ይሄን ይመስላል እላችኋለሁ ውዶቼ ማሮቼ ሁሉ ነገሮቼ። ላይክ ሼር ሰብስክራይብ አድርጉ። እስቲ በቃ እጃችሁን ሰብስክራይብ ላይ ጣል አድርጉና ኖቲፊኬሽኑን አብሯት። በቃ ምንም ነገር አይ እንትን አይደለም አይጎልባችሁም። ወላሂ ያንዳንዳችሁን ቤት ገብቼ አረጋለሁ፣ እኔ ሰብስክራይብ አረጋለሁ፣ ላይክ አረጋለሁ። እና ምን ይመስላል? ደስ አይልም ወይ? በዚህ መልኩ ቶክሳችሁ መጨረስ ነው። ለሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑልኝ። ባይ ባይ። ክፍል 3 ብላችሁ ኮሜንት ላይ አስቀምጡልኝ፣ ሰራላችኋለሁ። እና በሌላ ቪዲዮ እስከምንገናኝ ደህና ሁኑ።